ውጪ ያለችኝ አለ ይውጣ ይውጣ ወይ ባክ ዛሬ ለምን ፕሮግራማችን ለየት ባለ ርዕሰ ጉዳይ መጥቷል። በዛ ላይ ውይይት እናደርጋለን። እንግዲህ እንደምትታዘቡት በማህበረሰባችን ውስጥ ብዙ ጊዜ ስለ ትዳር በጎ ብቻ እየተወራ ብዙ ሰው ይሸወዳል እና ዛሬ ለየት ባለ መልኩ የትዳርን ጎንዮሽ ጉዳት ሳይድ ኢፌክት በሰፊው እንወያያለን። እዚህ ላይ አስተያየታችሁን አድማጭ ነው። የሚገርም ነው። ገና አብራርቼ ሳልጨርስ አድማጭ ገብቷል። እሺ ሄሎ። እንግዲህ ጉዳዩ ምን ያህል ስር የሰደደና የስንቱን ቤት እንዳንኳኳ ልብ ይሏል። ሄሎ አድማጫችን ሀሳቡን ይቀጥሉ። ማንም በል ስሙን ያስተዋውቁና። ሄሎ ለምን ፕሮግራም ነው? አዎ አድማጫችን እስቲ ስሙን ይንገሩንና ወደ ሀሳቡ ይቀጥሉ። ስሜ እንኳን ይቆየ። ዛሬ ግን እጅግ በጣም ደስ ብሎኛል። እጅግ በጣም ንጹህ አየር መተንፈስ ከጀመርኩ ይኸው ድፍን 1 ወር ከ10 ቀን። ተራራ ላይ ወጥተው ነው የሚያዳምጡን አድማጫችን? ማለት ስርጭታችን በደንብ አይደርሶትም? አይደለም ከባለቤቴ ጋር ተፋትቼ ነው መተንፈስ የጀመርኩት። ንጹህ አየር ነው። ሰማችሁ አድማጮች፣ ከባለቤቴ ተለያይቼ ነው መተንፈስ የጀመርኩት። ይሁልኝ በትራስ አፍና ልትገለው ማለት እኮ ነው። በጣም ያሳዝናል። እዚች ደግሞ ከኔዋም የባሰ ነው አድማጫችን። እና በትራስ አፍና ልትገሎት ነበር ማለት ነው። ያው ከዛ የሚተናነስ ድርጊት አይደለም። እና ምን ልፈልግ የመሰለ ያው መኝታው ትንሽ ይጎረብጣል። ለምን በጣም ወድጀዋለሁ። በቃ ዋናው እሱ ነው። መኝታውማ ይለመዳል። ዋናውን ነገር መገላገሉ ነው። ከዛ ከትዳሩም አይከፋም እኮ። እናመሰግናለን ስለሰጡን አስተያየት። ሌላ አድማጭ አይነት ከባድ ኢሹ እንደሆነ እየታዘባቸው አድማጮቻችን። እሺ ስሙን ያስተዋውቁና ከየት እንደደወሉ ነግረውን ወደ ሀሳቡ መግባት ይችላሉ አድማጫችን። ስሜን ላባክን። እሺ አቶ ስሜን ላባክን። እሺ ምንድን ነው የሚሉ ስለ ትዳር? ደግሞ የትዳር ምን ክፉ ጎን አለውና ነው አንተ? እኔ ካገባው በኋላ ነው ሁሉ ነገር መስመር ያዘልኝ። ምን ክፉ